በብቸኝነት ስሜት ውስጥ ያለው የስነ ልቦና እውነታ። ብቸኝነት አንጎልን እንደ አካላዊ ህመም ሊጎዳው እንደሚችል ያውቃሉ? እና በጣም የሚያስፈራው ክፍል በሚሊዮን የሚቆጠሩ ሰዎች ይህን ሳያውቁ ብቸኝነት ይሰማቸዋል። እንግዲህ ዛሬ የብቸኝነትን ድብቅ ስነ ልቦናዊ ተጽዕኖዎች እናያለን እና የዘመናዊው ህይወት ለምን የበለጠ የከፋ ሊሆን እንደሚችል እንመለከታለን። ክፍል 1 ብቸኝነት ለብቻ መሆን ብቻ አይደለም። በጓደኞች፣ በቤተሰብ አልፎ ተርፎም በሺዎች ለሚቆጠሩ ተከታዮች ሊከበቡ ይችላሉ። ነገር ግን አሁንም ብቸኛ እንደሆንን ይሰማናል። የስነ ልቦና ባለሙያዎች ብቸኝነት የሚከሰተው በሰዎች መካከል ያለው ግንኙነት ስሜታዊ ባዶ ሆኖ ሲገኝ ነው ይላሉ። ብቸኝነት ለረጅም ጊዜ ሲቆይ አንጎል ይለወጣል። ጥናቶች እንደሚያሳዩት ስር የሰደደ ብቸኝነት እንደ ኮርቲሶል ያሉ የጭንቀት ሆርሞኖችን ይጨምራል። ይህ በጊዜ ሂደት ጭንቀትን፣ ድብርትን፣ ከመጠን በላይ ማሰብን፣ የእንቅልፍ ችግርን፣ አልፎ ተርፎም የማስታወስ ችግርን ሊያስከትል ይችላል። ክፍል 3 ዘመናዊ ህይወትና ብቸኝነት እየጨመረ ነው። የሚገርመው ክፍል ይህ ነው። ሰዎች ከመቼውም ጊዜ በበለጠ እየተገናኙ ናቸው። ቢሆንም ብቸኝነት በዓለም ዙሪያ እየጨመረ ነው። ማህበራዊ ሚዲያ ፈጣን ትኩረት ይሰጣል፣ ግን ሁልጊዜ እውነተኛ ስሜታዊ ግንኙነት አይደለም። ብዙ ሰዎች ህይወታቸውን በመስመር ላይ ከሌሎች ጋር ያወዳድራሉ እና በድብቅ የተገለሉ እንደሆኑ ይሰማቸዋል። ክፍል 4 አደገኛው የስነ ልቦና ዑደት። ብቸኝነት የስነ ልቦና ወጥመድ ይፈጥራል። የብቸኝነት ስሜት የሚሰማቸው ሰዎች የበለጠ ራሳቸውን ያገሉታል እና ባገለሉት መጠን ደግሞ ብቸኝነት እየባሰ ይሄዳል። ውሎ አድሮ አይምሮ በሌለበት ቦታም ቢሆን ውድቅ እንደሚደረግ መጠበቅ ይጀምራል። ክፍል 5 ዑደቱን እንዴት መስበር ይቻላል? ታዲያ ብቸኝነትን በስነ ልቦና እንዴት ነው የምትዋጋው? አንደኛ፣ በስሜታዊነት ደህንነት እንዲሰማዎት ከሚያደርጉ ሰዎች ጋር ጊዜ ያሳልፉ። 2 የሐሰት ንጽጽርን ይቀንሱ። 3 ስሜትን ከመደበቅ ይልቅ በግልጽ ይናገሩ። 4 ትንሽ ቢሆንም ግንኙነቶችን መፍጠር እና ከሁሉም በላይ ግንኙነት ወደ እርስዎ እስኪመጣ ድረስ አይጠብቁ። አንዳንድ ጊዜ አንድ እውነተኛ ውይይት ሁሉንም ነገር ሊለውጥ ይችላል። ማጠቃለያ፣ ብቸኝነት ዝም ይላል፣ ግን ውጤቶቹ ኃይለኛ ናቸው። ከቅርብ ጊዜ ወዲህ ግንኙነቱ የተቋረጠ ስሜት ከተሰማውት እርሱ ብቻ አይደሉም እና ከጀርባው ያለውን ስነ ልቦና መረዳት እሱን ለመለወጥ የመጀመሪያው እርምጃ ነው። ከዚህ በታች አስተያየት ይስጡ። ማህበራዊ ሚዲያ ሰዎችን የበለጠ ብቸኝነት ውስጥ እየከተታቸው ነው ብሎ ያስባሉ? ለተጨማሪ የስነ ልቦና ጉዳዮች ይህን ቻናል ይከታተሉ። ሰላማችሁ ይብዛ።